በመላው ዓለም የምትገኙ እግዚአብሔር አምላክ የሚወዳችሁ እግዚአብሔር አምላክን የምትወዱት እንኳን ለሰሙነ ሕማማታችን በሰላም አደረሳችሁ። እንግዲህ ከዛሬ የመጣሁት አንድ አጭር መልእክት ለማስተላለፍ ነው። ይህ መልእክት እጅግ አስቸኳይ ነው። መልእክታችንም አርብን ከመስቀሉ ስር በሚል አርብ ዕለትን ሁላችንም አንድ ቻሌንጅ እንድንወስድ ነው የመጣሁት ዛሬ። እንግዲህ አርብን ከመስቀሉ ስር እንግዲህ አርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ያለው ፍቅር የተገለጠበት የመጨረሻው ቀን ነው። እንግዲህ በክርስቶስ ላይ በዓለማችን ውስጥ ተፈጸሙ የተባሉት ግፎች ሁሉ የክርስቶስን ሩቡን ያህል እንኳን አያክልም። ለሰው ልጅ ፍቅር ሲል ክርስቶስ የእኛን ክብር ለመመለስ ራሱን አዋርዶ ራሱን ዝቅ አድርጎ እኛ ዛሬ አምሮብን እንድንቀመጥ ዋጋ ከፍሏልና ይሄ ዕለት እጅግ ውድ ዕለት ነው። ስለዚህ ክርስቶስ መስቀል ላይ በተሰቀለበት ጊዜ አብሮት የነበሩ ብዙ ሕዝቦች፣ ሐዋርያቱ፣ ሕዝቡ ሁሉ ከስሩ ማንም አልነበረም። ዛሬ እኔና እናንተ ያን ዕለት በማሰብ አርብን ከመስቀሉ ስር ሆነን እንድናከብረው ቻሌንጅ ይዤ መጥቻለሁ። የቻሌንጅ ምንድነው? አርብን ቀን የትኛውም ሶሻል ሚዲያ የምትጠቀሙ በአጠቃላይ ሁላችንም አርብ ዕለትን ቲክቶክ ይሁን ፌስቡክ ይሁን ዩቲዩብ ይሁን የትኛውም ኢንስታግራም ይሁን የትኛውም ሶሻል ሚዲያ ከዛ በመከልከል ዕለቱን ሁላችንም በየአቅራቢያችን ወዳለው ቤተክርስቲያን በመሄድ በስግደት ማሳለፍ፣ ቤተክርስቲያን ደግሞ አካባቢያችሁ ላይ የሌለ ሰዎች ደግሞ በቤታቸው ሆኖ በመስገድ በመጸለይ ዕለቱን ምንም አይነት የሶሻል ሚዲያ ባለመጠቀም የክርስቶስን ስቃይና መከራን በማሰብ ብቻ እንድናሳልፍ ስል በእግዚአብሔር ስም ጥሪ ያስተላልፋለሁ። ያ ዕለት የክርስቶስ ዕለት ነው። ምንም አይነት ስልክ ንክኪ ሳይኖር ክርስቶስን ብቻ እያሰብን እንድንውል ኦንላይን ላይቭ የምትገቡ በየትኛውም በኩል ጌም የምትጫወቱ ሁላችሁም ያን ቀን ለክርስቶስ ሰጥታችሁ አብረን እንድናሳልፍ ነው ጥሬ። በየትኛውም በኩል ያላችሁ ተጽዕኖ ፈጣሪዎች ይህን መልእክት በደንብ አድርሱልኝ። እነሱ ይህን አርአያ አድርገው እንዲተዉ በእግዚአብሔር ስም ጥሪ ያስተላልፋለሁ። ሌላው ከዚህ ጎን ለጎን በክርስትና አንድ የሆንን የሌላ ቤተ እምነት አባላት እንደ ፕሮቴስታንት ያላችሁ ክርስቲያኖች በአጠቃላይ ክርስቶስን እንደምትወዱት እናውቃለን። ስለዚህ አርብን ከኛ ጋር ሆናችሁ የክርስቶስን መከራ እንድታስቡና እናንተም ይህን ቻሌንጅ ከኛ ጋር እንድትቀላቀሉ ከሚዲያው ርቀን ምንም አይነት ክርክር ምንም አይነት ውይይት ሳይኖር አርብን ብቻ ለክርስቶስ ሰጥተን ይህን ስቅለቱ እንድናስብ ጥሪ ያስተላልፋለሁ። ሌላው እሁድ ዕለት በትንሣኤው ሁላችንም ደግሞ አርብ መከራውን እንዳሰብነው ደግሞ እሁድ ትንሣኤውን ነጭ ለብሰን በየአቅራቢያችን ያለውን ቤተክርስቲያን በየአቅራቢያችን ያለውን በዓል ድምቀት ነጭ በነጭ አድርገን እናከብራለን፣ እናስባለን። ምክንያቱም ስለተነሳ። ስለዚህ ይህን መልእክት ሁላችሁም አድርሱልኝ። ለኢትዮጵያውያን፣ ለኤርትራውያን፣ ለሁሉም ክርስቲያኖች በሙሉ አድርሱልኝ። በእግዚአብሔር ስም ጥሪያችን እንድትቀበሉ ጥሪን አስተላልፋለሁ። ኢየሱስ ክርስቶስ መድኃኒታችን ለእኛ የከፈለውን ዋጋ እንድናስብ ነው። እግዚአብሔር አምላክ ከሁላችን ጋር ይሁን።